ዛሬ በዚህ ቪዲዮ ላይ ኤአይን ተጠቅማችሁ እንዴት ከሌሎች ተማሪዎች 10 እጥፍ በልጣችሁ እንደምትገኙ ዲፕሊ አሳያለሁ። እስከ መጨረሻው ከተከታተላችሁት ከሌሎች ተማሪዎች 10 እጥፍ በልጣችሁ እንደምትገኙ ምንም አልጠራጠርም። መጨረሻ ላይ የዚህ ኤአይ ቱል ሊንክ መጨረሻ ላይ ቪዲዮ ዲስክሪፕሽን ላይ አስቀምጣለሁ። እዛ እስከ መጨረሻው መከታተላችሁን እንዳትረሱ። ዛሬ የምንጠቀመው እንደ ኤግዛምፕል 11ኛ ክላስ ባዮሎጂ መጽሐፍ ተጠቅመን እናንተ ያላችሁትን የራሳችሁ መጽሐፍ መጠቀም ትችላላችሁ። መጀመሪያ እቺን ፕላስ ምልክቱን ትጫናላችሁ። ከዛ እነኚህን ሶስት ምርጫዎችን ያመጣል። እናንተ አሁን አፕሎድ የምታደርጉት ዶክመንት ስለሆነ ዶክመንቱን ትነካላችሁ። ከዛ ዶክመንት ውስጥ ትንኩ ወደ ራሳችሁ ፋይል ኤክስፕሎረር ውስጥ ያስገባል። ከዛ ምን ታደርጋላችሁ? እዚህ ሰርች ቦታ ላይ ገብታችሁ ራሳችሁ ማስገባት የምትፈልጉትን መጽሐፍ ሰርች ታደርጋላችሁ ማለት ነው። መጀመሪያ መጽሐፍ መኖር አለበት በፒዲኤፍ በሶፍት ኮፒ ማለት ነው። ሶፍት ኮፒውን ከየት ታገኛላችሁ? ከሌላችሁ እኔ ልካለሁ፣ የምታገኙበትን ሊንኩን ልካለሁ። በዲስከሽን ግሩፕ ገብታችሁ ጠይቁ፣ ላክ ብላችሁ ጠይቁኝ። አሁን እንደ ኤግዛምፕል የ11ኛ ክላስ ባዮሎጂ መጽሐፍ ወስደን ዲፕሊ እናያለን ማለት ነው። እሺ አሁን ምን እናደርጋለን? እዚህ የ11ኛ ክላስ ባዮሎጂ መጽሐፍ ክሊክ እናደርጋለን። ከዛ አፕሎድ ያደረገ ነው ማለት ነው። አሁን ወደ ኤአይ ቱል አፕሎድ ያደረገ ነው። አፕሎድ አድርጎ እስከመጨረስ መጠበቅ አለባችሁ። ያው አፕሎድ አድርጎ እስከመጨረስ እናንተ የኔትወርክ ፍጥነቱ ይወስናል። ከዛ አፕሎድ አድርጎ ይጨርሳል። አሁን አፕሎድ አድርጎ ጨርሷል። ቀጥታ ፕሮምፕቱን እያስገባን እንዴት እንደሚሰራ ጉዱን አሳያለሁ። ይሄ በጣም ምርጥ ፕሮምፕት ነው። ፍላሽ ካርድ ኖቶችን ለማውጣት። ፍላሽ ካርድ ኖት ማለት አጫጭርና ወሳኝ የሆኑ ኖቶች ማለት ነው። ኤግዛም ቤዝድ የሆኑ ኖቶች ለማውጣት ማለት ነው። ፍላሽ ካርድ ኖት የምንጠቀመው ይሄንን ፍላሽ ካርድ ኖት ያው በግሩፕ ላይ ልካለሁ። ይሄንን ቀጥታ ኮፒ ፔስት አድርጋችሁ የራሳችሁ እንትን ላይ የራሳችሁ ፋይል አፕሎድ ካደረጋችሁ በኋላ እቺን ፕሮምፕት ኮፒ ፔስት ታደርጋላችሁ። ከዛ እዚህ ቀስቷን ትነካላችሁ ማለት ነው። ያው በሚገርም ሁኔታ እንትን ያወጣ በሚገርም ሁኔታ ማለት ነው። አያችሁ ፍላሽ ካርድ ኖት what are the two main types of animal behavior ላይ ይሄን በሚገርም ሁኔታ ፍላሽ ካርድ ኖቶችን ያወጣል። እንደፈለግነው 100 ፍላሽ ካርድ ኖት ማውጣት እንችላለን። 1000 ማውጣት እንችላለን። እንደፈለግነው በቃ ማውጣት እንችላለን። አሁን ትዕዛዝ ሲሰጥ ላይ ምን ብዬ ነው የሰጠሁት? 20 ናውጣ ብዬ ነው የሰጠሁት። ለዛ ነው 20 ብቻ የሰጠኝ። አያችሁ እዚህ ጋር ያው 20 አውጣ 20 ፍላሽ ካርድ ኖት ከዚህ ለሰን አውጣ ብዬ ነው የሰጠሁት። እናንተ እንደፈለጋችሁት ቻፕተሩን እያከፋፈላችሁት ያው አድቫንስድ የሆነ እንትን በዚህ በፍላሽ ካርድ ዙሪያ ቀጣይ በሌላ ቪዲዮ ሰራላችኋለሁ። ግን አሁን ስሞል የሆነ ትንሽ ለማሳየት ያክል ነው። ይሄንን 20 ብዬ ጥያቄ ሰጠሁት። 20 ፍላሽ ካርድ ኖት ይሄው 20 ፍላሽ ካርድ ኖቶችን አውጥቷል ማለት ነው። ይሄ የመጀመሪያው ፕሮምፕት ነው። ከዛ የሚገርም ሳመሪ የሚያወጣ ፕሮምፕት ነው። አሁን እኔ የተጠቀምኩት ያው ግሬድ 11 መጽሐፍ ስለሆነ ግሬድ 11 ብዬ ጻፍኩ። እናንተ እንደፈለጋችሁ እዚህ ግሬዱን መጻፍ ትችላላችሁ፣ አለ መጻፍም ትችላላችሁ። ራሱ እሱ ስለመረዳ ማለት ነው። ያው ኤግዛም ቤዝድ በሆነ መልኩ ማለት ነው ይሄ የማወጣው። እስኪ አሁን ይሄ እንዴት ሳመሪ እንደሚያደርግ እስኪ ተመልከቱ። በሚገርም ሁኔታ እንዴት እንደሚወጣ አያችሁ። በቴብል መልኩ በምን መልኩ በቃ ከነ ኤግዛምፕሉ በሚገርም ሁኔታ ነው የሚወጣው። በቀላሉ እንድትረዱ አድርጎ ነው የሚወጣው ሲጀምር። አያችሁ ይሄ ሙሉ መጽሐፍ እንትን
ሙሉ መጽሐፉን እየሰራ ነው። ሙሉ መጽሐፉን ሳመራይዝ እያደረገ ነው። ሙሉ መጽሐፍ ማለት ነው። ይገርማል። በጣም በ10 እጥፍ ምንድነው በ100 እጥፍ ነው የምትማሩት። በዚህ መልኩ ካነበባችሁ በ100 እጥፍ ትበልጣላችሁ ከሌሎች ተማሪዎች። አያችሁ፣ በሚገርም ሁኔታ ነው የሚሰራው። ይህን ሙሉ እስከሚጨርስ ስለሚቆይ እናቆምና ቀጣዩን ፕሮምፕት እናስገባለን። አሁን እንደ ኤግዛማይነር በቃ ኤግዛም የሚያወጣ ሰው አለ። እዛ ትምህርት ሚኒስቴር ላይ ሆኖ ኤግዛም እንደሚያወጣ ሰው 15 ኤግዛም ስታይል ጥያቄዎችን እንዲሰጥን ጠይቄያለሁ። ይህን እንዴት እንደሚሰጥ አሳያለሁ። እስኪ ተመልከቱ። በሚገርም ሁኔታ ነው የሚወጣው። አራ በጣም ይገርማል። እንደዚህ ካነበባችሁ ሙሉ ማለት ነው። ይሄ ባይዘይ አሁን ብቻ አይደለም የሚጠቅማችሁ ለፍሬሽማን ላይ ወሳኙ ፓርት አሁን ስትማሩ ፍሬሽማን ነው። ፍሬሽማን ላይ ጥሩ ውጤት ለመስራት የሚያግዙ የተለያዩ አይነት ኤአይ ቱሎችን እኛ ሲኒየር ተማሪዎች የምንጠቀመው ሁሉንም ኤአይ ቱሎችን በዚህ ቻናል ሁሉንም ስለሚሰራችሁ ይሄን ቻናል ሰብስክራይብ አድርጋችሁ ለጓደኞቻችሁም ሼር አድርጉ። እንዲሁም ዋናው ነገር እንደዚህ ሁሉንም ፕሮምፕቶችን ለእናንተ ሼር አደርጋለሁ። እንዴት እንደምትጠቀሙ በቪዲዮም አሳያለሁ። ይሄንን ካነበባችሁ በቃ አለቀ። ሁሉንም መጽሐፍ እየሸመደዳችሁ ላይብረሪ ላይ መዋል የለም። ከዛሬ በኋላ በ100 እጥፍ ከሌሎች በልጣችሁ መገኘት ትችላላችሁ። እንደዚህ ያነበባችሁ እንዲሁም በልጣችሁ መገኘት አለባችሁ። እኔ እንዲሁም ፎር የሰራሁት በዚህ መንገድ አጥንቼ ነው። ብዙ ጊዜ መጽሐፍ ላይ መዋል ሳይሆን እንደዚህ በቃ ስትራቴጂው ማወቅ ነው። በዘመኑ የቴክኖሎጂ ነው። ስትራቴጂው ካላወቃችሁ የለም በቃ ወደኋላ ነው የምትቀሩ። ቀላል የሆኑ ፕሮምፕቶችን እልካለሁ እንድትጠቀሙ እፈልጋለሁ። የእናንተ ስኬት የኔ ስኬት ነው። ተጠቀሙት። እንዲሁም የተሻለ ቤዚክ እስከ አድቫንስድ የሆኑትን ሁሉንም አሳያችኋለሁ። ኮሜንት ላይ የገባችሁ አሳይ ብላችሁ ጻፉ፣ ወይስ እንደፈለጋችሁት በቃ እንደፈለጋችሁት ኮሜንት ላይ ገብታችሁ ጻፉልኝ። ፓርት 2 ያላችሁ ጻፉ ኮሜንት ላይ፣ ፓርት 2 ያላችሁ ኮሜንት ላይ ጻፉ። ይሄን ቻናል ሰብስክራይብ ማድረግ እንዳትረሱ፣ ለሌሎች እንዲደርሳችሁ ለሌሎች ጓደኞችም ሼር ማድረጋችሁ እንዳትረሱ። በጣም ይጠቅማል ይሄ ማለት ነው። እናንተ በጣም ከምትሉት በላይ ስለሚጠቅማችሁ ተጠቀሙበት። በጣም ማለት ነው። እኔ የማቆን ሁሉንም ነው ሼር ማድረጋችሁ ለእናንተ።